ከቅርብ ቀናት ወዲህ በዝነኛው መካከለኛው ምስራቅ ዓለም ሁሉ የሚከታተለው አዲስ ግጭት ተከስቷል። ኢራንና እስራኤል በቀጥታ ጦርነት ውስጥ ገብተዋል ከተባለ ሳምንታት እየተቆጠሩ ነው። ሚሳኤሎች፣ ድሮኖች፣ የአየር ጥቃቶች እንደ ጢንጥዬ ነገር ዜና ሆነው እየተወሩ ህይወት ቀጥላለች። በዚህ ጦርነት የተነሳ ዓለም አቀፍ የነዳጅ ገበያ ተናውጧል። የምር በኢራንና እስራኤል መካከል ምን እየተፈጠረ ነው? በዚህች አጭር ቪዲዮ ውስጥ የግጭቱን መነሻ፣ የተፈጠሩ ጥቃቶችን፣ ዓለም ላይ ያለውን ተጽዕኖ በግልጽ እንመለከታለን። በግሪጎር 2026 ዓመት መጀመሪያ ላይ ኢራንና እስራኤል መካከል ያለው ውጥረት በጣም ከፍ እያለ ሄዶ ነበር። ከዚያ በኋላ የካቲት 1 ቀን 2018 ዓ.ም እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ታላቅ የተባለ የአየር ጥቃት መፈጸም ጀመረች። ይህ ጥቃት ብዙ የወታደራዊ መሰረቶችንና የኒኩሌር አውታረ ስርዓቶችን ለመምታት የታለመ ነበር ይባላል። ከዚህ ጥቃት በኋላ የኢራን ከፍተኛ መሪ አሊ ሀሜኒ በጥቃቱ ተገደሉ ተባለ። ይህ ነገር ግጭቱን በጣም አባባሰው። ከጥቃቱ በኋላ ኢራን በፍጥነት መልስ ሰጠች። በእስራኤል ላይ ሚሳኤሎች አስወነጨፈች። በአሜሪካ የጦር መሰረቶች ላይ ጥቃት አፋፋመች። በአረብ ሀገራት ላይ ድሮኖች አላከች። ሌላው ቀርቶ በዩናይትድ አረብ ኤምሬትስ ያሉ ከተሞች ላይ የኢራን የሚሳኤል ጥቃት ተፈጥሯል። ይህ ግጭት ከኢራንና እስራኤል አልፎ የመካከለኛው ምስራቅ ግጭት መሆን ጀምሯል። ይህ ጦርነት የዓለም ኢኮኖሚንም ረብሾታል። በተለይ ስትሬት ኦፍ ሆርሙዝ ተብሎ የሚጠራው የነዳጅ መስመር በኢራን ከተዘጋ በኋላ የነዳጅ ዋጋ በዓለም ላይ የማይቀመስ እየሆነ ነው። ይህ መስመር የዓለም የነዳጅ ትራንስፖርት ከ20 በመቶ በላይ የሚያልፍበት ነው። ስለዚህ ግጭቱ ዓለም ላይ ኢኮኖሚያዊ መስቀልቅል ሊፈጥር ይችላል። ብዙ ተንታኞች ጦርነቱ ወደ ዓለም ጦርነትነት ሊቀየር ይችላል የሚል ጥያቄ እያነሱ ነው። ምክንያቱም አሜሪካ እስራኤልን ትደግፋለች፣ ኢራን ከሄዝቦላህና ሌሎች ኃይሎች ጋር ትተባበራለች። እንዲሁም ጦርነቱ ወደ ሊባኖስ፣ ሶሪያ፣ የአረብ ባህር ሁላ ሊስፋፋ ይችላል። አሁን ግጭቱ እንደቀጠለ ቢሆንም ብዙ ሚሳኤሎች በመከላከያ ዘዴዎች እየከሸፉ ነው። አንዳንድ ጥቃቶች እየቀነሱ መሆናቸው ተነግሯል። ነገር ግን ተንታኞች ጦርነቱ ነገም እንደሚቀጥል ይገምታሉ። በኢራንና እስራኤል መካከል ያለው ግጭት ቀላልና የተለመደ አይደለም። የኒኩሌር ፖለቲካ፣ የቀጠና ኃይል፣ የዓለም ኢኮኖሚ ሁሉ በዚህ ጉዳይ ውስጥ ተያይዞ ይገኛል። ለእናንተ የምናቀርበው ጥያቄ ቀጣዩ ነው። ይህ ጦርነት ባለበት ይቆማል ወይስ ወደ ትልቅ የቀጠናዊ ጦርነት ደረጃ ይቀየራል? ምን ትላላችሁ? ቪዲዮን ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉ። ደግሞ ሁልጊዜ ግሎብኔትን ተከታተሉ።